ወይሰማሌልናኖ ወይሰማሌልናኖ አማሌልሌ ቦንቱንታላ ወይሰማሌልናኖ ወይሰማሌልናኖ ሰላም ነው። ታርዛን እባላለሁ እኔ። ታርዛን እዚህ ከዝንጀሮዎች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለክ እንዴ? አይደለሁኝ። ይሄ ምንድን የሚበላ ነው? አረ ካሜራ ነው። ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለክ እንዴ? ታውቀኛለህ እንዴ? ሁለት ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ? ወንድሜ ታውቀኛለህ? ስማ፣ የቤት ኪራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም። ስማ ተረጋጋ። እዚህ በጣም ደስ ይላል ከዝንጀሮዎች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራ በቃ እቤት ግባ እየተባልኩኝ ነው። ቻው። አትገልፍጥ፣ በእናትህ ግልፍጥ። ይሄ አታቆም እንደ ቪዲዮ እንችል ነው እና ኧረ ይሄ ቪዲዮ አታቆም እንደ በቃ ይመጣል፣ ሰላም ይላታል። ምን ይሄ ውጣ ነይ ቁጭ በይ እዚህ ጋር ነይ ቁጭ በይ እዚህ ጋር። ሰላም ነው። አንቺ ቀልደኛ እኮ ነሽ እናቴ ትሙት። እኔ ላስጀምረዋ። አስጀምር። እሺ ይሄ ልጅ አታው ያስቀኝ እናቴ። ይሄ ቀልዱ ራሱ እናቴ። ሌላ ልቀይር ወይኛ ውስጥ እንግባ እንስራው። ሌላ ቪዲዮ እንስራው። አዎ ውስጥ ይቻላል። አረ ምርጥ ቪዲዮ እንስራ። ሰላም ነው ወንድሜ። ምንድን ነው የሚሸተው እዚህ አካባቢ? አይሸትም? አረ ሰፈር ገማ ምንድን ነው የሚሸተው? አይሸትም? አረ ወንድሜ ልጸዳዳበት በእናትህ። ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ፣ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር፣ ለኋላ ኪሴ 20 ሚሊዮን ብር፣ 60 ሚሊዮን ብር ተሰጥቶኝ ማለት ነው። ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ። ኢሮፕ ነው ያለሁት ይኸው ለአረፋ አድርሱለት። ይሁን እንዴ ካላገባ እንዳታገባሽ። እኔ አግብቼ የሆንኩትን ስለማታገባ እንዳታገባው ልጅ ነገርኩ። ህይወት የተበሰለ ህይወት ነው የሚበላሽ እንዴ ልጅ ጆዳ እንዴ። ወይኔ አበደ። ቆይማ መቅረጽ አለብኝ። ዳውድ ተገባት እየነገርኩ ነው። እንዳታገባው እየነገርኩ ነው። ዳውድ ተመለስ። ሃሪ መላት ሃሪ አምፋን ታንክ። እሺ ፓቶል ቀረጥሽ ወይስ ቪዲዮ? እሺ ከ10 ከስንት ነው? 10። እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተ ቪዲዮ ረታ አርጎ ለስጎ ወደ ቪዲዮ ይታያል። ማንጂ ሻምፒዮን አገባ አርሰናል ሁለት አመት የጠበቅነው እንችላለን። እኛ ስለምንችል ነው። ደገመው። አረ ሪፕሌይ ነው። አዝዬ እንዳስደው አርሰናል ላይ ሳተው ምንድነው ወያላ አንድ ሰው እንዳያወራኝ ከተማችንን አስመልሰናል። በዚህ ይችላል 180 ዓመት አንድ ሰው እንዳያወራኝ ኮሜንት ላይ አንድ ሰው። ገጠር ላይ በጣም ደስ የሚለኝ ማለት ነው ማታ ጓሮ ላይ ያለው ሰላም በቃ ጸጥ ረጭ አለ። በቃ የሚሰጠኝ ደስ እንደ ደላው ሰው ትቀመጣለህ። ኑሪ ሳንቲም ከኪስ የለ የለበስከው ልብስ አመት ያለፈው ደርደርቶብሃል። አረቀይረው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ። ቶምና ጄሪ ጸጉርህም ገብቷል፣ ካልሲም ተቀዷል፣ ብብትህማ ጠረን ቀይሯል። ጥርሴ ይርገፍ እኔ አልዋሽህም፣ ምንም አትስጋ። ሚስት ተኝታለች ከእኔ ጋራ። ብድርህ ብዙ ነው ወዲያህ በርህን ያንኳኳል አሁን አከራየ። አንተ ከዱ በሩበት የቤክራከፍኛ አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ጎበዝ ችጋራም አቤት ችጋራም ችጌ አቤት ችጋራም ጊዜ ያላቸው መጨረሻ ናቢራ
ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ አይነት ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛናለሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንድሽ ይሻለኛል። እሺ ዋው ጀምሩ ነይ እንጂ አንቺ ቢስሚላህ አኺ ጀምሩ። መጣሁ ጀምሩ። ኧረ እኔ እባክሽ እርቦናል። ጀምሩ መጣሁ። ይሄ ነፍስ ትይ እንጀራ ጋግሬ ብቻ መምጣት ነው በቃ ጀምሩ። የተወሰነ እንጀራ አንድ መቶ እንጀራ ብቻ በጋግሬ ከተበላ በኋላ አይደርስም እንዴ ስራው? ቆይ ኧረ መጣሁ በእናትህ ለቅለቅ ማድረግ ነው በቃ። እቺ አንድ ፍሬ በቃ ለቅለቅ አድርጌ እመጣለሁ። ጀምሩ። ቀን ሙሉ ጾም ነው አያልሽው? አሁን መተሻት በይም እንዴ? ቆይ እኛም እንብላበት። መጣሁ ይኸው እነዚህ ትራስ ለቅለቅ ላድርጋቸው። መጣሁ ጀምሩ። እናንተ መጣሁ እኔ ጭራሽ ትራስ ልታጥቢ ነው? እነዚህ ብቻ ነው ለቅለቅ ማድረጋቸው። መጣሁ በቃ ጀምሩ። ተባልክ አይደል እንዴ? ዳዲ ወይ የሆነ ጥያቄ ልጠይቅህማ? እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ? የምወደውን ነገር ባጣ ይሻለኛል። ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ልጠይቅ። የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዴሞን ከፈትከው? ዝም አትላትም ወይ? ቆይ ስቶ ለምትሽ ጥያቄ አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? እና ታዲያ ሚስት አንቺ ማለት እኮ ህይወቴ ነሽ። እኔ አንቺን ብቻ ልመርጥ የምችለው ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ወንድ። ምን ትሰራለህ? እርጥምስ ምን ትሰራለህ? ንገረኝ። አትፍራ ንገረኝ። እኔ ነኝ። እንግዲህ እንደተለመደውን ሰርግ ፍለጋ ላይ ነን። ወደዛ ሰርጉ ተገኝቷል።